እንኳን የዓሽሩል አዋኺር ዋዜማ አደረሰን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ተመልካቾቼ እንኳን የዓሽሩል አዋኺር ዋዜማ አደረሰን እያልኩ አሁን ፊታችን ያሉት ነገ 20ኛ ቀን ነው፣ ቀጥሎ ያለው ማለት ነው። በጣም ልዩ ፈዲላ ልዩ ትርፍ ያላቸው ናቸው። ቁርአን የወረደበት በዚህ ወቅት ውስጥ ነው። ኢና አንዘልናሁ ፊ ለይለቱል ቀድር ነው። ለይለቱል ቀድር የምትገኘው በዓሽሩል አዋኺር ውስጥ እንደሆነ ነው የተረጋገጡ riwaayaዎች አሉት። ስለዚህ ይህን ዓሽሩል አዋኺር በመልካም ስራ እንድናሳልፈው ጠንክረን በርትተን በዱዓ በዚክር በቲላዋ እንድናሳልፈው ለማስታወስ ነው። በተለይ ረሱሉላህ ሰለላሁ ዐለይሂ ወሰለም የ10ሩ ቀን ሲገባ አሕያ الليل كله وأيقظ أهله وجد وشد المئزر ይላል። ሌሊቱን በሙሉ ቁጭ ብለው ያሳልፋሉ፣ ቤተሰቦቻቸውን ይቀሰቅሳሉ፣ ዒባዳ ላይ ይበረታሉ፣ ትጥቃቸውን ጠበቅ ያደርጋሉ። እኛም የእሳቸውን ፈለግ በመከተል ከተለያዩ እኛን ቢዚ ከሚያደርጉ ነገሮች ወጥተን ይችን አንድ 10 ቀን በዒባዳ ላይ በርትተን ማሳለፍ ይጠበቅብናል። ኢዕቲካፍ ማድረግ አላህ ያሳካለት ደግሞ የተሻለ ይሆናል። በመስጂድ ውስጥ ሙሉ ለሙሉ ተጠቃሎ መቀመጥ ባይሆን እዚህ ጊዜ እኛን ባተሌ ከሚያደርጉ ነገሮች ሁሉ መራቅ ይጠበቅብናል። እንግዲህ የኸይሩ ንፋስ ነፍሷል፣ በረከቱ እየዘነበ ነው። ተሻምቶ ለመጠቀም ወስነው ከሚሰሩ ሰዎች አላህ ያድርገን። ወጀዛኩም ላሁ ኸይረን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።